እድሜ ልኩን ጅልና ሰነፍ የሆነ ተማሪ በትምህርት ቤት ውስጥ ያለችን በጣም ቆንጆ ውብ ልጃገረድ ሊያማልል ይችላል ብላችሁ ታስባላችሁ? በሚገርም ሁኔታ ይህ የዛሬው ፊልማችን አይ ላቭ ዩ ቤት ኮፐር የተሰኘው ለጥያቄያችን መልሱን ይሰጠናል። ፊልማችን የሚጀምረው የሁለተኛ ደረጃ ትምህርት ቤት ሲኒየር ተማሪዎች የስንበት ፕሮግራም በሚያደርጉበት ወቅት መሪ ተዋናያችን ዴኒሰን እያስመለከተን ነው። እሱም ፈሪና ጅላጅል ነገር ሲሆን በትምህርት ቤት ውስጥ ካሉት በጣም ቆንጆ ሴት ልጅ ጋር ከባድና አግባብ ያልሆነ ፍቅር ይዞታል። ባለበት ቅስፈት ሪች ከተባለው የቅርብ ጓደኛው ጋር ያደረገውን ውይይት መለስ ብሎ ያስታውሰናል። ሪች ስሜቱን እንዲናዘዝ ይመክረው ነበር። ያለበለዚያ በቀሪው ህይወቱ ይህን ባለማድረጉ ሲጸጸት እንደሚኖር ይነግረዋል። እንደምንም በድፍረት ዴኒስ መድረኩን ረገጠና ለፕሮግራሙ የስንብት ንግግር አደረገ። ለክፍል ጓደኛው ቤት ኩፐር ፍቅሩን ተነፈሰ። ልጅቷ በጣም ተገረመች። ዴኒስ ሁሉም ተማሪዎች የደበቁትን እርስ በርሳቸው እንዲናዘዙ አበክሮ ከተናገረ በኋላ ነገር ግን በውስጥ የመደበቅ የአእምሮ ችግር አኖሬክሲያ ወይም ባህላዊ የሆነ የመጥፎ እይታ አቅጣጫ ሊሆን ይችላል በማለት ንግግሩን ቋጨ። ተመራቂዎቹ ወደ ውጭ ወጥተው ፎቶ በመነሳሳት እርስ በርሳቸው እንኳን ደስ አላችሁ እንኳን ደስ አለ መባባል ጀመሩ። ከመምህራኖቹ አንዷ ዴኒሰን ለዕለቱ ያልታቀደ ንግግር ማድረጉን በማንሳት ወቀሰችው። ግን እሷም በአንድ ወቅት እልል ያለ ፍቅር ይዟት ሊያሳብዳት እንደነበረ ታስታውሰዋለች። ከዚያም ዴኒስ ቤት ኩፐር ወደ እሱ ስትመጣ ተመለከተ። የመመረቂያ ጋውኗን በፊት ለፊቱ ታወልቀዋለች። እሷም ከላይ የተገላለጠ ቲሸርትና አጭር ቁምጣ ነበር ያደረገችው። እንዴት ያምራል ግን ገለዋ! ዴኒስ እንደምንም ብሎ እሷን ወደ ቤቱ ድግስ ጋበዛት። ቤዝ ልታስብበት እንደምትችል ቃል ገባችለት። ነገር ግን የዚህን ቂል ሐሳብ ብዙም ቦታ እንደማትሰጠው ግልጽ ነው። በዚያው ቅስፈት ኬቨን ከጓደኞቹ ጋር ብቅ ብሎ የዴኒሰንን ጉሮሮ በማንገቻው አንቆ ሲይዘው እንመለከታለን። ከመካከላቸው አንዱ ኬቨን የተባለው የቤዝ የሰነበተ የወንድ ጓደኛዋ ነው። ዴኒሰንን መሬት ላይ አንከባሎ በኃይል ሲያስፈራራው ከአስተማሪዎቹ አንዷ ዴኒሰንን ለመርዳት መጣችና ኬቨን ልጁን በሰላም እንዲለቀው አስጠነቀቀችው። ዴኒስና ጓደኛው ወደ ቤት እየሄዱ ስለ ሁሉም ነገር መወያየት ቀጠሉ። ቤት እንደደረሱም ለፕሮግራሙ የሚሆን ምግብና መጠጦችን በጠረጴዛው ላይ በጥንቃቄ አሰናድተው ጨረሱ። እሱም በጣም ደስ ብሎታል። ሲሰራ በመዋሉም ሰውነቱ ላብላብ ይልበት ጀመረ። ሰውነቱ አየር እንዲያገኝ ሸሚዙን ማውለቅ ግድ ይለዋል። አወለቀው። እዚህ ጋር የዴኒሰን ወላጆችን እንመለከታቸዋለን። የልጃቸውን ሱሪ ቀጥ አድርጎ በማስተካከል የውስጥ ሱሪውን ወይም ፓንቱን ደግሞ በራሱ እንዲቀይር ይመክሩታል። እነሱም ጠርሙስ ሻምፓይን ይተውለትና አስደሳች ጊዜ ተመኝተውለት ወጥተው ይሄዳሉ። በመቀጠልም የምትጠበቀው አጓጊ ሰዓት ትደርስና ወጭ ወጥተው ቆመው እንግዳቸውን መጠባበቅ ጀመሩ። በድንገት አንድ ሰማያዊ መኪና በመንገድ ላይ ብቅ በማለት ወደ ቤታቸው በፍጥነት ስትመጣ አስተዋሉ። ደንግጠው በመሸሽ ጥጋቸውን ይዘው በአግራሞት ተመለከቷት። ቀጥሎ የመኪናው በር ተከፍቶ ቤት ኩፐር የሚያምር ቀይ ቀሚስ ለብሳ ስትወጣ እንመለከታለን። እሷም እንደሷ ቆንጆ ከሆኑ ጓደኞቿ ጋር ነበር እየተከሰተችው። ልጃገረዶቹ ወደ ቤት ሲገቡ ዴኒስና ሪች ፓርቲውን ለብቻቸው እንዳዘጋጁት አስተዋሉ። ወንዶቹ ለልጃገረዶቹ መክሰስ አቅርበው ጨዋታ ለመጀመር ይሞክራሉ። ነገር ግን ሁሉም ጥሩ ስሜት እየተሰማቸው አልነበረም። ቤዝና ጓደኞቿ በጣም ተሰላሽተዋል። ቀጥሎም ሻምፓኝ ለመክፈት ይወስናሉ። ዴኒስ ጠርሙሱን እየከፈተ እያለ ሪች በግል ክፍል ውስጥ የእርግዝና መከላከያ ኮንዶሞችን አገኘና ወደ ሳሎን ይዞ አመጣቸው። ይህን ሲመለከት በድንጋጤ የሻኙ ክዳን በረረበትና ዴኒስን ጭንቅላቱ ላይ መታው። ቤዝ ከማቀዝቀዣው ውስጥ የበረዶ ማስቀመጫውታ ወደ ጠቆረው አይኑ አስጠገሰችለት። እናም የሱ ጥፋት እንዳልሆነ በመንገድ ታጽናናዋለች። ሁሉም ወንዶች ሙሉ በሙሉ ተስፋ ቢስ ናቸው፣ አንተ ግን ልዩ ነህ ትለዋለች። ይህን ስትለው ግን ከላዩ ላይ ተቀምጣበት ስለሆነ ስሜቱ ሲነሳሳ ታውቆት እፍረት ይሰማው ጀመረ። ቤዝ ግን ከታች በሚሰማት ግፊት እየተዝናናች ነበር። አንደኛዋ የተደበቁትን ኮንዶሞችን አገኘችና እንደፊኛ በአፏው በመንፋት ትጫወታባቸው ጀመረች። በተመሳሳይ ሰዓት ከቤት ሊወጡ ወሰኑ። ከውጭም ሌላ መኪና ወደ ዴኒስ ቤት ሲመጣ አዩ። ኬቨንና ጓደኞቹ ናቸው። እዚያው መግቢያ ላይ መኪናቸውን አቆሙ። ከቤት ጓደኞች አንዷ በደስታ በሩን ከፍታ ከመኪናው የሚወርዱ ወንዶች ልጆችን እንዲቀላቀላቸው ጋበዘቻቸው። ዴኒስ በድንጋጤ ወደ ውስጥ ጎትቶ አስገባትና በሩን እንዳይከፍቱ ጠየቃቸው። አለበለዚያ ኬቨን ይገለዋል። ዴኒስ በድንጋጤ ሮጠና የቤቱን መስኮቶች ዘጋጋቸው። ግን አንደኛው የቤቱ መግቢያ ክፍት ነበር። በፍጥነት የቤዝ ፍቅረኛ ወደ ውስጥ መግባት ቻለ። ኬቨን የአበባ ማስቀመጫ ግድግዳው ላይ ከሰበረ በኋላ የሻምፓኝ ጠርሙስ ያዘና ዴኒስ ላይ ቀሰረበት። ዴኒስ በታምራዊ ሁኔታ ማምለጥ ተሳካለት። ኬቨን ሌሎች ጠርሙሶችን እንዲሁም ማይክሮዌቭን ጨምሮ በላዩ ላይ መጣል ጀመራል። ዴኒስና ሪች ለማምለጥ ሞከሩ። ጉልበተኛውን የሚዋጉበትን ነገር ለመፈለግ የቤት ደረጃውን ወጡና የኮርኒስ መብራቶችን አገኙ። ከምንም ይሻላል በማለት በንዝረት ሊገጥሙት ወሰኑ። ኬቨን ወደ ውስጥ ሲመጣ ሪች በሩን ከፈተለትና ዴኒስ ምንም ተስፋ ሳይቆርጥ መብራቱን ሰውነቱ ላይ አስደገፈው።
ነገር ግን የመብራት ኃይል አልነበረውም ነበር። ጉልበተኛው ኬቨን በዴኒስ ክፍል የቆመውን አጽም እጆቹን ነቅሎ እንደ መፋለሚያ መሳሪያ ይጠቀምባቸው ጀመረ። በዚህ ሁሉ ጊዜ ውስጥ ተደብቆ የነበረው ሪች ብቅ ብሎ ለመፋለም አሰበ። ነገር ግን እንደማይችለው ስላወቀ ሮጦ በመስኮት ዘሎ ወጣ። ኬቨን ዴኒስን ከግድግዳው ጋር አጣበቀው። እዚህ ጋር ቤዝም እሱን ለመታደግ ስትመጣ እናያለን። ወደ ክፍሉ እየሮጠች ገባችና የአጽሙን የራስ ቅል ነቅላ ኬቨንን በሙሉ ኃይሏ ጭንቅላቱ ላይ መታችው። እሱም ወደቀ። ዴኒስ በተከፈተው መስኮት ወደ ጣሪያው ሲወጣ ኬቨን በፍጥነት ወደ አእምሮ ተመለሰና የመብራት ሳበሩን በመያዝ ዴኒስን ከጣራው ላይ ወረወረው። ዴኒስ በቀጥታ ወደ ጽጌረዳ ቁጥቋጦች ውስጥ ይወድቃል። እሾሆቹንና ፊቶቹን ይወጋጋል። በጣም ህመም እንዳለው ማሰብ ቀላል ነበር። ዴኒስ አጠገቡ ወደሚገኘው ሪች እየተሳበ ሄደ። እንደ ድል ሆኖ ሁለቱም ወንዶች በአንጻራዊ ሁኔታ ምንም አይነት ጉዳት አልደረሰባቸውም። መሮጣቸውን ቀጠሉ። ከአጥር ላይ ዘለው ከታች ይደበቃሉ። ኬቨንና ጓደኞቹ እነርሱን መፈለግ አላቋረጡም። ዴኒስ ወደ መንገዱ ወጣ ብሎ እንደቆመ ቤዝ ስትነዳ በነበረው መኪና ተገጨ። ቤዝና ጓደኞቿ ወደ መኪናው ጎትተው አስገቡት። ሪችም እንዲሁ ከነሱ ጋር ለመሄድ መኪና ውስጥ ገባ። መኪናው በፍጥነት መንቀሳቀስ ይጀምራል። ኬቨንና የእሱ ቡድን እነሱን ለመያዝ ቢሞክሩም ግን አልተሳካላቸውም። ሁሉም ደህንነታቸው ሰላም የሆነ ይመስላል። ግን ቤዝ የምትነዳበትን መንገድ ግምት ውስጥ በማስገባት ሙሉ በሙሉ እርግጠኛ መሆን አንችልም። ዴኒስ በስጋት ለወላጆቹ ለመደወል ስልኳን ጠየቃት። ነገር ግን አባቱ ስልኩን እንዳያነሳ በመኪናቸው ውስጥ በአሁኑ ሰዓት ከሚስቱ ጋር ከባድ የፍቅር ዓለም ውስጥ ተከሰትሟል። በድንገት ቤዝ ኬቨን በጂፒኤስ ሊከታተላት እንደሚችል ተገነዘበችና ሞባይል ስልኳን በመስኮት በኩል ወረወረች። ቀሪዎቹ ሙዚቃ ከፍቶ ፈታ ማለት ጀመሩ። ቀጥሎም እየተዝናኑ ቢራና ቺፕሶችን ለመግዛት ወደ ነዳጅ ማደያው ደረሱ። ገንዘብ ተቀባዩ አልኮልን በእነሱ እድሜ ላለ ወጣት ለመሸጥ ፈቃደኛ አልሆነላቸው አለ። ነገር ግን ቤዝ ሊሸጥላቸው ከተስማማ ፍቅር በተሞላበት ስሜት እንደምትስመው ቃል ገባለታለች። ይህ ባህሪ ደግሞ የሚወዳትን ዴኒስን አበሳጨው። ካምፓቸውን በመንገዱ ዳር ላይ ይሰራሉ። ካምፓየር ለኩሰው የቢራ ጠርሙሶችን መከፋፈል ጀመሩ። ቤዝ በጥርሶቿ ትከፍታለች። ዴኒስም ልክ እንደሷ ለመክፋት ይሞክራል። እንዳለመታደል ይሆንና ከወተት ጥርሶቹ መካከል አንዱን ይነቅላል። የቤዝ ጓደኛ ከሪች ጋር የእግር ጉዞ ለማድረግ ውስጥ አፈለገ። ትንሽ እንደተጓዙ የከብቶች ግጦሽ ወዳለበት መስክ ይቀርባሉ። በድንገት የሪች እግር የላሞች አዛባ ውስጥ ተዘፈቀበት። ዴኒስና ቤዝ ብቻቸውን ሆነው ስለ ወደፊቱ እቅዳቸው ውይይት ላይ ናቸው። እዚህ ጋር ደግሞ የሪችና የቤዝ ጓደኞች በጉልበታቸው ላሞችን ማገላበጥ ያቅተናል እንዴ በማለት እንደ ጅል ላምን እንደ መኪና ለመገልበጥ በህብረት እየገፉ እንመለከታቸዋለን። በእርግጥ መቻል አለመቻላቸውን ለማረጋገጥ ፈልገው ነበር ሙከራቸው። ቢሆንም ግን በእነሱ አቅም የሚሆን ነገር ሆኖ አላገኙትም። በድንገት የከብት መንጋ ወደ እነሱ ጥቃት ሊያደርስባቸው እንደሆነ ተገነዘቡና መሸሽ ግዴታቸው ሆነ። መኪናቸውን አስነስተው ጉዟቸውን ጀመሩ። ቤዝ እንደተለመደው እንደ እብድ እየተወላገደች መሾፈሯን ቀጠለች። በፍጥነት ስትነዳ ከመንገድ ዳር ከቆመ መኪና ጋር ትጋጫለች። በጥቂት ደቂቃዎች ውስጥ በመኪናው ውስጥ የነበሩት ፍቅር እየሰሩ የሚገኙት የዴኒስ አባትና እናት እንደሆኑ ተመለከቱ። የዴኒስ አባት በፍጥነት ዙሪውን ሲታጠቅ በድንጋጤ ቤዝና ጓደኞቿ በፍጥነት ወደ መኪናው ገብተው ከስፍራው ተሰወሩ። በከተማው ሌላ ሰዎች ወዳዘጋጁት ፓርቲ ላይም ደረሱ። በቦታው ብዙ ህዝብ ከመኖሩ በላይ ከፍተኛ ደስታ ውስጥ ነበሩ። ሰፊ በሆነ ጋንዳ ውስጥ በዙሪያው በመጠጥ ግፊት ሙቀት የሚረጩ ሴትና ወንዶችም በብዛት ይገኛሉ። ቤዝና ጓደኞቿ ወደ ውስጥ ገና እንደገቡ ወዲያው እነሱን በሚፈልጉ ወጣቶች ተከበቡ። ዴኒስ መታጠቢያ ቤቱን ለማግኘት ወዲያ ወዲህ በማለት ላይ ነው። ግሪክ የተባለ ከክፍል ጓደኞቹ አንዱ ከኋላ መጥቶ ያዘውና ወደ ባዶ ክፍል ጎትቶ አስገባው። ዴኒስ ጉልበተኛው መጥቶ ሊደበድበው እንደሆነ በማሰብ ፍርሃት ወረረው። ነገር ግን ግሪክ ተብየው በዴኒስ ደረት ላይ ተደግፎ ማልቀስ ጀመረ። ይህ ትልቅ የሆነ ሰው ከባድ የአእምሮ ችግር ያለበት ነበር የሚመስለው። ከአነጋገሩ ግን ጓደኝነት ነበር የፈለገው። ዴኒስ ወደ ምግብ አዳራሽ ገብቶ ከሪች ጋር መክሰሳቸውን ማንሳት ጀመሩ። ሁለት ቆንጆ ልጃገረዶች መጥተው ኬቨን እዚህ አዳራሽ ውስጥ ተከስቷል ሲሏቸው ዳግም መሮጥ እንዳለባቸው በማሰብ ውስጣቸው ርብሽብሽ ያለባቸው። ወይዳቸው እንዳለመታደል ሆኖ ከኬቨን ማምለጥ አልቻሉም። ወዲያው በጓደኞቹ ተከበቡ። ለጸብ እንዲመቸው እየጎተተው ወደ ሰፊው አዳራሽ ይዞት ሄደ። ታዳሚዎችም ክብ አድርገው ለመመልከት ተዘጋጁ። የትምህርት ቤታቸው የእግር ኳስ አሰልጣኝም ድብድባቸውን መሃል ሆኖ ያስጀምራል። ነገር ግን ዴኒስ ለመፋለም ፈቃደኛ አልሆነም። አስቀድሞ መሸነፉን አምኗል። ይህን ከግምት ሳያስገባ ጅሬው ከባድ ቡጢ ፊቱ ላይ ያሳልፍበታል። እዚህ ጋር በድንገት ግሪክ ወደ ሳሎን ዘው ሲል እንመለከታለን። ዴኒስ እየተመታ መሆኑን አይቶ ሊረዳው በማሰብ ዘሎ ተከመረባቸው። ኬቨንን ከጣለው በኋላ ሁለቱን የኬቨንን ጓደኞች እንዳመጣጣቸው ገለበጣቸው። የእግር ኳስ አሰልጣኙን በፉገራ ሲቀርቡ በክርኑ አፈናጠረው። ኬቨን ቀልጠፍ ብሎ ተነሳና በጫማ ጥፊ ተሽከርክሮ መታው። ትልቁ ግሪክ ወለሉ ላይ ወድቆ ሳለ ኬቨን ወደ ዴኒስ መጣ። ምስኪኑ ዴኒስ እድል የለኝም ብሎ